ዞን የስፖርት ምክር ቤት ተወካዮችን በደመቀ ሁኔታ ይዘው እየገቡ ነው የሚገኙት። ምዕራብ ጎጃም ዞን በክልላችን ከሚገኙ አምራች አካባቢዎች በተለይም ትርፍ አምራች ከሚባሉ ዞኖቻችን መካከል የምዕራብ ጎጃም ዞን ይጠቀሳል። በተለያዩ የሰብል ምርቶች እና በቅመማ ቅመም ቀዳሚ የሆነ ምርት ነው። ምርቱም መሬቱም ከአየር ንብረቱ ጋር የተስማማለት ጀግንነትና ፍቅር አይበገሬነትን የተፈናጸፉ ኢትዮጵያዊነትን ያስቀደመ ሕዝብ የሚኖርበት ምዕራብ ጎጃም ዞን በክብር አልፎና እናመሰግናለን። በመቀጠል የክልላችን መቀመጫ የሆነችው ከተማ ባህር ዳር ከተማ ማለት ይጀምራሉ። የባህር ዳር ከተማ አስተዳደር በርካታ መገለጫዎች ያሏት ከተማ ነች። የሁላችንም የአማራ ክልል መቀመጫ፣ የመንግስታችን ዙፋን ማረፊያ የሆነች የዓለምን ዓይን የምትስብ ዓይኖች ሁሉ የሚያርፉባት የውበት መገለጫ፣ የፍቅር የአብሮነት ተቻችለው የማደርና የማደግ ሀሳብን ያነገቡ ዜጎች የሚኖሩባት ምድር ባህር ዳር ስያሜዋ የተገኘው በአፄ ዘርዓ ያዕቆብ ዘመነ መንግስት እንደሆነ የታሪክ ድርሳናት ይናገራሉ። ወደ ከተማ ንጉሱ ታቦት ይዘው ሲመጡ የት እናስቀምጠው ተብለው በተጠየቁ ሰዓት ከባህሩ ዳር ብለው ባዘዙት መሰረት የከተማዋ ስያሜ ባህር ዳር ተብሎ እንደተጠራ ይነገራል። የቀድሞ ስሟ ደግሞ አቦካቦት ይባል እንደነበር የታሪክ ድርሳናት ይገልጣሉ። ደጃዝማች ጊራ ጊዮርጊስ የመጀመሪያ የባህር ዳር ከተማ አስተዳዳሪና የማዘጋጃ ቤት ሹም የነበሩባት የሰለጠነች ከተማ በ6 ክፍለ ከተሞች በ26 የከተማ ቀበሌዎች በ9 የገጠር ቀበሌዎች የተዋቀረች የውበት መናገሻ ምድር ባህር ዳር የታላቁ የጣና ሐይቅ መገኛ አባይ ከጣና ሐይቅ ከእናቱ ማህፀን ተፈልቅቆ ሲወጣ በዓይን የሚታይበት ህብር መገኛ ከተማ ባህር ዳር ታሪካዊና ሃይማኖታዊ ቅርሶችን በቅፏ የያዘች ምድር በአሁኑ ሰዓት የሁሌ ሙሽርነቷን የበለጠ እያጎላ በጫጉላ እንዳለች ሙሽራ የምታብረቀርቅ ፀሐይ የሆነች ከተማ ባህር ዳር በተከታታይ በተደረገ የመላ አማራ ጨዋታዎች አንደኛ ደረጃ በማጠናቀቅ ሻምፒዮኖቹ እየገቡ ነው። ሁልጊዜ ሻምፒዮን በመሆን ባህር ዳር ከተማ በመናኸሪያ ያጠናቅቃል። ዘንድሮስ ክብሩ ይነጠቃል ወይስ ያስቀጥላል? ባህር ዳሮችን እንኳን ደህና መጣችሁ በሉልኝ። ቢዘራ ነጭ ጤፍ ደቡብ ወሎ ዞን እስኪ